አንድ አሁን ላይ የወጣ ሪፖርት ነገር ነው። ጊሊአድ የሚባል አንድ ድርጅት ነው በዩኤን ኤድ ስር ያለና እንግዲህ ብዙዎች እንደሚሞክሩት እነሱም ሲሞክሩ ነበር ለኤችአይቪ መከላከያ መድኃኒት ለማግኘት። ከዛም ውጪ ደግሞ እንደ ፈዋሽ መድኃኒት ብቻ ሳይሆን መከላከያም ክትባት ማዘጋጀት ነበረ። ያው ከሁለት አንዱ ይሰራል በሚል ሁለቱንም ይዘው ሙከራ ላይ ገቡ። የተሞከረው ዩጋንዳና ሳውዝ አፍሪካ ነበር። 5000 ሴቶችን ነበር ታርጌት ያደረገው። እነሱ ላይ ተደርጎ በአንደኛው ሚወሰድ በሽሮፕ መልክ ሆኖ በአመት 2 ጊዜ ነው የሚወስዱት። ሌሎቹ ደግሞ በፒልስ ወይም በኪኒን መልክ ደግሞ እንደዚሁ በአመት 2 እንዲወስዱ ተደረገ። ይሄንን የሽሮፑን የወሰዱት ሙሉ በሙሉ ኤችአይቪ ሳይያዙ ቀርተዋል ነው የተባለው። ኤችአይቪ ካለበት ፓርትነር ጋር እየኖሩ ሳይያዙ ተርፈዋል። ስለዚህ መከላከያ ክትባቱ ሰርቷል። የኪኒኑ 2% የሚሆኑት ተይዘዋል በቫይረሱ። ሌሎቹ ግን ስቲል ደህና ናቸው ተብሏል። ስለዚህ አሁን ወደ ሽሮፑ ትኩረት አድርጎ እሱን ወደ ማሰራጨት ሊሄዱ እንደሆነ ነው። አሜሪካን ጨምሮ ብዙ ሀገራት እውቅና ሰጥተውታል ለዚህ መድኃኒት። ረጅም ጊዜ የለፉበት ነገር ነው። ያው ተሳክቶላቸዋል። ችግሩ ግን ምንድነው? በጣም ውድ ነው። አሁን ለሙከራ ሲሆን ነው እንጂ አፍሪካ የመጡት ሁለቱን ለምሳሌ ሾት ኦፍ መድኃኒት ለመውሰድ ወይም 2 ጊዜ የሚወሰደውን ሽሮፕ ለመውሰድ $40,000 ነው የሚያስፈልገው መከላከያው which is በጣም ከባድ ነው። እና ይሄንን ቀለል ባለ ዋጋ ለማምጣት አሁን ያው ወደፊት ይቀንስ ይሆናል። ሌሎች ደግሞ ፈቃደኛ የሆኑ እዚህ ጉዳይ ላይ የሚሰሩ ድርጅቶች ገንዘብ ፈንድ እንዲያደርጓቸው እየጠየቁ ለማምረት ማለት በብዛት እንዲመረትና በጣም ግዴታ የሆነባቸው አካባቢዎች ላይ ማሰራጨት እንዲቻል ማለት ነው። ሬፊውጂ ካምፖች ሊሆን ይችላል። ለኤችአይቪ በጣም ተጋላጭ የሚባሉ ብዙ ዜጎች ያሉበት ጋር እሱ ነው እቅዳቸው። ኢትዮፒካሊ